ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ዛሬ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። አንድ ማሳያችሁ ነገር አለና እሱን በተመለከተ የደስደስ ቡና ፈላላችኋለሁኝ። እንዲሁም ደግሞ እየተጨዋወትን ቡናችንን እየጠጣን ያልኩትን ነገር አሳያችኋለሁኝ ማለት ነው። ስለዚህ አብራችሁን ቆዩ። በመቀጠል እዚህ ጋር እንደምታዩት እንግዲህ ቡናዬን መቁላት ጀምራለሁኝ። እኔ ብዙን ጊዜ ቡናውን አጥቤ አድርቄ ነው የማስቀምጠው፣ እንደዛ ይቀለኛል ማለት ነው። ሁሉ ጊዜ ላፈላ ስል ከማጥብ እና ቡናችንን መቁላት እንጀምራለን። እዚህ ጋር እንደምታዩት ቡና የተፈጨ ስላለኝ እሱን እጨምራለሁ ማለት ነው። የእናንተን አላውቅም። እኔ ቡና ሳፈላ በማንኪያ ለክቼ ካልሆነ አላውቀውም። ቡናውን በማንኪያ መለካት አለብኝ። ውሃውን ደግሞ በኩባያ ያለችኝ አረንጓዴ ኩባያ የልጄ ኩባያ ነበረችና በሷ ካለካውት እንትን አይደልኝም፣ ወይ ይቀጥናል ወይ ይወፍራልና እሱ ነው እያደረግኩ ያለሁት።
ጋይስ ቡናችንም ደርሷል። ቶሎ ነው የፈላው ለኔ ብቻ ስለሆነ ትንሽ ነው እንዳያችሁት ያደረኩት ማለት ነው። እስቲ ቁጭ እንበልና ቡናችን እንጠጣ። እጣኑን ጨስ ላድርገው። እኔና ቡና እንግዲህ ነግሬያችኋለሁ። ቡና በጣም ነው የምወደው። ቡና ማለት ለኔ በቃ እንዴት እንደምላችሁ አላውቅም፣ ከምነግራችሁ በላይ ማለት ነው። በአያት እጅ ስላደግኩኝ አያቴ ሁሌ ቡና በቃ ታውቃላችሁ ኢትዮጵያ አይደል በቀን 2 ወይ 3 ነው የሚፈላው። ምናልባት ጠዋት ይፈላል፣ ከዛ ደግሞ ከሰዓት ይፈላል፣ ከዛ ማታ ይፈላል። በመሃል ደግሞ ጎረቤትም ልትጠሩ ትችላላችሁና እሱ ትዝታ አለብኝና በቃ ቡና በደንብ ተቀራርቦ ሲፈላ ደስ ይለኛል። አክቹአሊ ይሄንን ያፈላሁት ለእናንተ ነው። ትንሽ ቆይቼ እነግራችኋለሁ ለምን እንደሆነ። ለእናንተ ነው ያፈላሁት እንደዚህ አድርጌ። ብዙን ጊዜ እኔ ብቻዬን ቡና አልጠጣም። ጠዋት ላይ ምናልባት ሻይ ምናምን እጠጣለሁ ቁርሴን ከበላው በኋላ። ብዙን ጊዜ ከሰዓት ነው ባለቤቴ ከስራ ሲመጣ፣ ልጆችም ከትምህርት ቤት ሲመጡ ያኔ ነው እኔ ቡና ማፈላው ማለት ነው። ዛሬ ግን የደስታ ቀን ስለሆነ ለእናንተ ሼር ማድረጋችሁ ነገር ስላለ ለዛ ነው ቡና ያፈላውላችሁ ማለት ነው። እስኪ ዳቦ ደግሞ እንብላ። እስኪ ያዙ። አሪፍ ዳቦ ነበር የጋገርኩት፣ በኮባ የተጋገረ ድፎ ማለት ነው። አክቹአሊ የነጋገርኩት ለልጆቼ ልደት ነውና ሁለቱም ልጆቼ በአንድ ወር ውስጥ ነው የተወለዱትና ልደታቸውን አክብሬላቸው ነበረ። የሚገርማችሁ ነገር ያው ቤት ውስጥ ቀለል ባለ መልኩ ጓደኞቼ ምናምን ይመጣሉ ብዬ ቤት ውስጥ ያዘጋጀሁት፣ ግን ዋናው ልደታቸውን ውጭ ነው ያከበርኩላቸው። ትምህርት ቤታቸው ሳምንት ይዘጋልና ከመዘጋቱ በፊት ጓደኞቻቸውን እንዲጠሩ ብዬ ውጭ አደረግንላቸው። እዛ መጫወቻ ምናምን ቦታ አለ። እዛ ዘለው ተጫውተው ምሳቸውን በልተው ኬካቸውን ቆርሰው ምን ብለው ከዛ መጣን ማለት ነው። እና ደስ የሚል ጊዜ አሳለፉ። እና በአንድ ወር ስለተወለዱ ለኔ ጥሩ አጋጣሚ ሆነልኝ። ለብቻ ከእንትን ከማለት ልደታቸውን ከማክበር አንድ ላይ ሰብሰብ አድርገን ማለት ነው የሁለቱንም ልደት አከበርንላቸው ማለት ነው። በጣም ደስ አላቸው። ጓደኞቻቸው መጥተው ስለነበረ ጥሩ ጊዜ አሳለፉ። ቆይ ጤና አዳም ላምጣ። ጓደኛዬ መቸልታ ጤና አዳም ይዛልኝ መታ ነበርና በጤና አዳም ቡና መጠጣት በጣም እንትን ነው። ቆይ አሪፍ ነው። ባይገርማችሁ እርጥብ ጤና አዳም ብተክል ደስ ይለኛል፣ ግን እሷ ተክላ ነው እንደዚህ ያደገልኝ ያለችው። እኔ ደግሞ ፍሬው አለኝ ከኢትዮጵያ ያመጣሁትና እዩት። በጤና አዳም ቡና በጣም ደስ የሚለው። እሱን ላድርግበት ቡና ከመጠጣቴ በፊት። እኔ ብቻ ነኝ ያለሁት 2 ስኒ። ለማን ነው አትሉ? አይ አንደኛው ብቻውን እንዳይሆንም። ለማንኛውም ያ ልደቱን ጥሩ አድርገን አሳለፍን። ጥሩ ጊዜ ነበረ። ይሄን ይመስላል። እስኪ ቡናችንን ጠጣና ማሳያችሁ ነገር አለ እናንተን ለማመስገን ነው የዛሬው ቡናው ማለት ነው። አይ ነው ብዙዎቻችሁ ቶሎ ቪዲዮ ስሪ ምናምን ትሉኛላችሁና በእውነት በሰራ ደስ ይለኛል፣ ግን አንዳንዴ አይመችም። በቃ ከቤቱ ጋር ካለው ነገር ጋር ያው ልጆቹ ምንም ስላሉ ምንም ሊመቸኝ አልቻለም። ቪዲዮ መቅረጹ ብቻ ሳይሆን የሚገርማችሁ ኤዲት ማድረጉ እሱ ራሱ ሌላ ስራ ነውና ሰሞኑን እንዲያውም ያው ቶሎ እየመጣው ነው። እንደው እግዚአብሔር ይርዳኝና ቶሎ ለመምጣት ከእንግዲህ ደግሞ እሞክራለሁኝ ማለት ነው። ቀላል አይደለም ዩቲዩብ መስራት፣ ስፔሻሊ እንደዚህ ኤዲት አድርጋችሁ ፖስት ምናምን የምታደርጉ ነገር ከሆነ ምንም እንትን አይደለም። ግን ቆይ እስኪ እንትን እላለሁ፣ ቶሎ ለመስራት እሞክራለሁኝ። አንድ ስኒ ቡና ጠጣና እቃውን አሳያችኋለሁ ማለት ነው። እኔ ግን አንዳንድ ሰው ቡና ሳይጠጣ መዋል ይችላል ምናምን ይባላል። እንዴት ነው ግን የምትችሉት? እግዚአብሔርን በጣም እኮ ነው የሚከብደው። ቡና ሳይጠጣ እኔ ራስ ምታት ነው የሚለቅብኝ። ላይክ በየቀኑ በቃ መጠጣት አለብኝ ቡና። እጣኑ ምናምን እንትን ሲል በጣም ደስ ይለኛል። እና ምን አሰብኩ መሰላችሁ? ሰሞኑን ቶሎ ቪዲዮ እየሰራሁላችሁ ነውና አትሊስት በሳምንት አንዴ ፖስት ለማድረግ እሞክራለሁኝ፣ እግዚአብሔር ፈቃዱ ከሆነ ማለት ነው። እንደ ቭሎግ ማድረግ አሰብኩኝ። ማለትም በየቀኑ የምሰራቸውን አንዳንድ ነገሮች ለእናንተ ሼር ማድረግ ማለት ነው። አይ ቲንክ እንደዛ ከሆነ ለእኔ ቀላል ይሆንልኛል። በየቀኑ የምሰራቸውን ለተለያየ ቀን ማለት ነው እሱን ቀረጽ አድርጌ ኤዲት አድርጌ ለእናንተ ባቅረብ ማለት ነው። አይ ቲንክ እንደዛ ከሆነ ቶሎ እመጣለሁ ብዬ ተስፋ አድርጋለሁኝ። እና አለበለዚያ ግን
ምቆይ ነው የሚመስለኝ። ለምሳሌ ምን ልበላችሁ አሁን ዳይኒንግ ሩምን ዲኮር ማድረግ ከፈለኩኝ አንዳንድ ነገሮችን ኦርደር ሳደርግ ምናልባት ልቆይ ይችላለሁ። እቃው ቶሎ ላይ መጣ ይችላል፣ አንዳንድ ነገሮች ሊፈጠሩ ይችላሉ እና እንደዛ ከሚሆን በየቀኑ የምሰራቸውን ነገሮች ቀርጬ ኤዲት አድርጌ ለእናንተ ፖስት አደርግላችኋለሁ ማለት ነው። ያ ማለት እንግዲህ ቶሎ እንድመጣ ይረዳኛል። አትሊስት እንደው በሳምንት አንዴ እግዚአብሔር ፍቃዱ ከሆነ በሳምንት አንዴ ፖስት ማድረግ እንትን ካልኩኝ በመሀል ደግሞ የምሰራቸውን ነገሮች ደግሞ ካሉ ጨመር እያደረኩ ሼር አደርግላችኋለሁ ማለት ነው። እግዚአብሔር እንግዲህ ያውቃል፣ እንደዛ አስቤያለሁኝ እና እስኪ ሁለተኛውን ልጣድና የማሳያችሁን ነገር ላሳያችሁ ማለት ነው። ሁለተኛው ደርሷል። ያው እንግዲህ የዩቲዩብ ቤተሰቦቼ እንደምታውቁት ሰብስክራይበራችን ከ100,000 አልፏል፣ ቆይቷል 100,000 ከሞላ እና ቆይ አንዴ ልጠጣ እና ዩቲዩብ ደግሞ 100,000 ስገቡ የሲልቨር አዋርድ ይልክላችኋል። ከዛ 1 ሚሊዮን ስገቡ አይ ቲንክ ጎልድ ይልክላችኋል። 10 ሚሊዮን ስገቡ ደግሞ የዳይመንዱን ይልክላችኋል መሰለኝ። እና የሚገርማችሁ ነገር ማለት ነው 100,000 ካለፍኩኝ በኋላ ዩቲዩብ አዋርድ ልኮልኝ ነበረ ሲልቨር ማለት ነው። እና ያኔ ጠፍቼ ነበረ። አክቹዋሊ ቪዲዮ እየሰራሁ አልነበረም በዛን ሰዓት። በዛ ላይ ደግሞ ኢትዮጵያም ተሳፍሬ ነበረ። ስለዚህ ሜል ደረሰኝ ማለት ነው፣ ተላከልኝ ማለት ነው። አሁን ላሳያችሁ። እሱ ይሄን ይመስላል የተላከልኝ ማለት ነው ከዩቲዩብ እና ከፍቼ አይቼዋለሁ። በጣም ደስ ብሎኝ ነበር እግዚአብሔርን። ግን ያኔ ቪዲዮ ስሰራ ስላልነበረ ኢትዮጵያም ተሳፍሬ ስለነበረ ምናምን በቃ ምን አደረኩኝ አሳያችኋለሁ ቪዲዮ መስራት ስጀምር ብዬ ባክስ ውስጥ ከተትኩት ማለት ነው። እና ተረሳ። አሁን መሸለታ ልጄ ነው እንዳጋጣሚ የሆነ ነገር እየፈለገ እያለ እንዴ ማሚ የዩቲዩብ እንትንሽ እኮ እዚህ ውስጥ ነው ያለው ሲለኝ ትዝ አይለኝም። እግዚአብሔርን በጣም ነው እንትን ያልኩት የደነገጥኩት። ምክንያቱም አሁን ቪዲዮ እየሰራው ስለነበረ ለእናንተ ማሳየት ነበረብኝና ለሱ በጣም ይቅርታ ጠይቃለሁ። በእውነት ነው የምላችሁ። ይሄ ማለት ነው ለእናንተ ነው የሚገባው። እግዚአብሔር ምስክሬ ነው። በጣም አመሰግናችኋለሁ እና ከፍቼ አሳያችኋለሁ ማለት ነው። ስለቆየው ግን አሁንም በጣም ይቅርታ፣ በጣም ይቅርታ እና የደረሰ ይለት በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ነው በጣም እና በቃ ግን መስራት ስላልቻልኩኝ ያኔ በቃ እንትን አላልኩም እና እንደምታዩት ይሄን ልከውልኛል። ይሄን ይመስላል። አይ ቲንክ ይሄ ጎልድ ነው፣ ይሄኛው የዳይመንዱ ነው። እንግዲህ 1 ሚሊዮን ስንገባና 10 ሚሊዮን ስንገባ የምናገኛቸው ናቸው ማለት ነው እግዚአብሔር ካለ። በመቀጠል ይሄንም ደብዳቤ ልከውልኛል። ዱ ዩ ሪሜምበር ዮር ፈርስት ሰብስክራይበር? የመጀመሪያ ሰብስክራይበርሽን ታስታውሻለሽ ወይ ነው። የ100 ሰብስክራይበር የ1000 ሰብስክራይበርን ታስታውሻለሽ ወይ ነው የሚለው። የ100,000 ሰብስክራይበር ስትገቢ እሱንም ታስታውሻለሽ ነው ብለው እንግዲህ ደብዳቤ ጽፈው ይሄን ልከውልኛል ማለት ነው። እና የዩቲዩብ እንትኔ ይሄን ይመስላል። በጣም ነው የማመሰግናችሁ። ይሄ ለእናንተ ነው የሚገባው። ይሄንን ይመስላል። presented to ቲና ሀበሻዊት for passing 100,000 subscribers ይላል። እንግዲህ 100,000 ሰብስክራይበር ስላለፍን ይሄ ስጦታ ዩቲዩብ ልኮልናል ማለት ነው። እና ለሁላችንም ለእኔም ለእናንተም ነው ይሄ እና በጣም አመሰግናችኋለሁ። ይሄ ሁሉ የእናንተ አስተዋጽኦ አለበት የኔ ብቻ አይደለም እና እግዚአብሔር ስጥልኝ፣ አመሰግናችኋለሁ። ከእንግዲህም የእናንተ አብሮነት አይለየኝ እላለሁኝ። እግዚአብሔር በጣም ነው የማመሰግናችሁ። እንዲሁም ደግሞ ዩቲዩብን በጣም አመሰግናለሁኝ ይሄን የመሰለ የሲልቨር አዋርድ ስለላካችሁልኝ ማለት ነው። በጣም ቴንኪው። ከእንግዲህም የእናንተ አብሮነት አይለየኝ። ከዚህ በኋላ ደግሞ ጥሩ ቪዲዮዎችን ይዤላችሁ እመጣለሁ ብዬ ተስፋ አደርጋለሁኝ። እስኪ እጣኑን ጨሰስ ስላድርገው ትንሽ እና በጣም ደስ ይላል። ምክንያቱም እንደዚህ አይነት ነገር ሲላክላችሁ ሞር እንትን ያደርጋችኋል፣ ሞቲቬት ያደርጋችኋል፣ በቃ ያበረታታችኋልና በጣም አመሰግናችኋለሁ ማለት ነው። ይሄ ሁሉ በእናንተ ስለሆነ እንግዲህ ቪዲዮዬን በዚህ ጨርሳለሁ። ቆይ ዳቦ ልብላ እንዴ! ዳቦ እኮ እዚህ ደረቀ። ዳቦ በሻይ ነው የሚጣፍጠው፣ በቡና እንኳን እስከዚህም ነው። ግን የተቀራችሁ ልጠጣ፣ ሶስተኛውን በኋላ ጠጣለሁኝ። እና እንግዲህ የዛሬው ቪዲዮ ይሄን ይመስላል።
ቡናውንም እንደወደዳችሁ ተስፋ አደርጋለሁኝ። በሚቀጥለው በሰፊው አፈላላችኋለሁ። ስለ ስጦታውን በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። ቪዲዮውን ላይክ አድርጉ። ላይክ ስታደርጉ እኔንም ታበረታቱኛላችሁ። ቪዲዮውን ቫይራል እንዲወጣ ይረዳኛል ማለት ነው። በሚቀጥለው ሌላ ቪዲዮ ይዤላችሁ እመጣለሁኝ። በያላችሁበት ሰላም ቆዩልኝ። ቻው ቻው። ወዳችኋለሁ። ባይ